ሰላም እንዴት ናችሁ? ውድና የተከበራችሁ የንጋት ቲዩብ ቤተሰቦች እንዲሁም ደግሞ አዲስ ወደ ቻናላችን ጎራ ያላችሁ አፋን ኦሮሞ ቋንቋ ለመማር የመጣችሁ ዛሬ ምንድነው ይዤላችሁ የመጣሁት ስለ ቤተሰብ ማውራት ነው ማለት ነው። ምንድነው ስለ ቤተሰብ ማለት በአፋን ኦሮሞ ማቲ ከናፉ ዋኤ ማቲ ሀሳው ከንጀዱን ኢስኒፍ ቀበዴ ዱፌ ጀቹን ስለ ቤተሰብ እናወራለን ማለት ነው። ዛሬ በጣም አጭር ቪዲዮ ነች፣ ግን በጣም ብዙ የምትጠቀሙበት ጀማሪዎች ከሆናችሁ እንዳትሄዱ እዚሁ ነው። ለምን የአፋን ኦሮሞ በቀላል መንገድ ከዚህ ጀምራችሁ ነው። መቼስ ስለ ቤተሰብ ሳታውቁ ስለሌላ ነገር መሄድ አንችልም። ስለዚህ ከቤተሰብ ጀምረን ነው የምንማረው ማለት ነው። ምንድነው ለምሳሌ በአፋን ኦሮሞ አባት ምንድነው፣ እናት፣ አያት፣ አጎት፣ አክስት ምናምን የሚባሉትን ነገር ዛሬ እንጨርሳለን። ከዛሬ በኋላ ስለዚህ ነገር ምንድነው ማለት ነው አትቸገሩም ማለት ነው። ስለዚህ ከኔ ጋር ሁኑ እሺ። ማቲ ማለት ራሱ ምንድን ነው? ከዛ ብንጀምር ይሻላል። ማቲ ማለት ምንድን ነው? ቤተሰብ። ማቲ ማለት ቤተሰብ ማለት ነው። ማቲ ማለት ቤተሰብ። ከቤተሰብ ደግሞ አንደኛ ብዙ ጊዜ የቤቱ መሪ የሚባለው ማን ነው? አባት። አባ ይባላል። በጣም ይቀራረባል። አባ ይባላል። አባት አማርኛ ላይ ሲሆን ትን ብቻ ነው ጨምሩበት። አባ ነው በአፋን ኦሮሞ አባ፣ በአማርኛ ደግሞ አባት። በጣም ቀላል ነው። አያስቸግራችሁም ያስባል። ኦኬ። ሁለተኛው ደግሞ ሃዳ። እናት። ሃርሜም ይባላል ብዙ ጊዜ። እናት፣ ሃዳ እናት እንላለን ማለት ነው። ሃደ። በነገራችን ላይ ሃደ ብሎ ጀማሪ ሆናችሁ ሃደ ብላችሁ ከጠራችሁ በጣም ጎበዞች ናችሁ፣ አደንቃችኋለሁ። ለአፋን ኦሮሞ ጀማሪ ከሆናችሁ ማለት ነው። ለምን መሰላችሁ? ሃደ የሚለው ላይ ዳ የሚል ፊደል አለ። ዳ የሚለው ይሄ ፊደል ደግሞ ብዙ የአማርኛ ተናጋሪዎች አይጠሩትም፣ በጣም ሲቸገሩ ያለው። ስለዚህ ሃዳ ተለማመዱት። ሃዳ ነው የምትሉት። ሃዳ ሳይሆን ሃደ በሉ። ሃዳ ዳ ከኔ ጋር ከሆናችሁ ቻናሌ ላይ በፊት እየተከታተላችሁ ከሆነ ስለዚህ አስተምራለሁ፣ ገብታችሁ ማየት ትችላላችሁ ያለው ይመስለኛል። ካላስተማርኩም አስተምራችኋለሁ። ስለነዚህ ዳኛ የሚባሉ ነገሮች ቁቤ ደቻ ይባላሉ በአፋን ኦሮሞ። ስለዚህ ገብታችሁ ቼክ አድርጌ እኔም እንትን አደርግላችኋለሁ ወይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ሃዳ ማለት ምንድን ነው? እናት። ሃዳ እናት። ሌላ ደግሞ እናትና አባት። ያው ከእናትና ከአባት ነው የሚጀመረው። እናትና አባትን ከጨረስን በኋላ ኦቦሌሳ ማለት ደግሞ ምንድን ነው? ወንድም። ኢኒ ኦቦሌሳ ኮቲ ምን ማለት ነው? ኢኒ ኦቦሌሳ ኮቲ እሱ ወንድሜ ነው። ኢኒ ኦቦሌሳ ኮቲ እሱ ወንድሜ ነው። ሌላ ደግሞ ኦቦሌቲ እህት ማለት ነው። ኦቦሌቲ ማለት እህት። ሺስ ማይ ሲስተር፣ እሷ እህቴ ናት። ሺን ኦቦሌቲ ቲያ ዮካን ሺን ኦቦሌቲ ቲ እሷ እህቴ ናት ማለት ይቻላል። ሌላ ደግሞ እስቲ አሁን ደግሞ ቤተሰብ ውስጥ ጨረስና ምን እናት አለ። ሁላችሁም አሁን ለምሳሌ ያው ማንኛውም ሰው መጀመሪያ ላይ ሊፈጠር የሚችለው ከአባትና ከእናት። ሌላ ደግሞ ምንድነው? ትንሽ ደግሞ ገፋ ስናደርገው ወዴት እንሄዳለን ማለት ነው? የእናቶቻችሁ እናትና አባት ወደዛ እንሄዳለን ማለት ነው። ምንድነው? ወዴት ነው የምንሄደው? አካከዩ ማለት አያት። አያት የወንድ አያታችሁ ማለት ነው። አይ ቲንክ በአማርኛ አያት ነው የምንለው የሚባለው አይደል? ብዙ ጊዜ ሁለቱም አያት ነው የሚባለው መሰለኝ። ስለዚህ የወንድ አያታችሁ ማለት ነው አካከዩ ይባላል። አካከዩ። ሁለተኛው ደግሞ ምንድነው? አካው ደግሞ የሴት አያታችሁ ማለት ነው። አካው የሴት አያታችሁ። እሺ አሁን የእናታችሁንና የእናታችሁን እናትና አባት ምን ተማረን ማለት ነው? አካከዩ ፊ አካው ተብለን። ሌላ ደግሞ ምንድነው? አሁን ደግሞ ወዴት እንሂድ? አሁን ደግሞ ወጣ እንበል እስቲ። ወዴት እንሂድ?
ወደ አጎቶቻችሁና ወደ አክስቶቻችሁ እንሂድ እስቲ። አጎት በአማርኛ ምንድን ነው? አጎት በአማርኛ ኤሱማ ይባላል። በነገራችን ላይ የተለያየ ቦታ በተለያየ መንገድ ነው የሚጠራው። ዋሲላ እንደዛ የሚባለው መሰለኝ። ያው ኦሮምኛ በጣም ሰፊ ነው። የተለያዩ ወደ ወለጋ፣ ወደ ሸዋ፣ ወደ አርሲ የተለያየ ነው። እኔ ያው አርሲ ነው የምኖረው። ስለዚህ እኛ ብዙ ጊዜ ኤሱማ ነው የምንለው፣ ሲጀመር ኤሱማ ብለን ነው የምንጠራው። ስለዚህ ኤሱማ አጎት። ሌላ ደግሞ ምንድነው? አዳዳ አክስት። አዳዳ ምንድነው? አክስት ነው። አዳዳ አክስት። አላብዛባችሁ፣ እቺን ከያዛችሁ ይበቃችኋል። ምንድነው የተማርነው? ማቲ ቤተሰብ፣ ሌላ ሃዳ ምን እናት፣ አባ አባት፣ ኦቦሌሳ ወንድም፣ ኦቦሌቲ እህት፣ ኤሱማ አጎት፣ አዳዳ አክስት፣ አካከዩ የወንድ አያት፣ አካዎ የሴት አያታችሁ። ይሄ ሆኖ ማለት ነው። እንደተጠቀማችሁበት ተስፋ አረጋለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳረሱ። ቪዲዮ ደግሞ ላይክ አድርጉ። እስካሁን ከቆያችሁ የምር የሚወላችሁ ላይክ ሳታደርጉ እንዳትወጡ። ላይክ አድርጉ። ሀሳባችሁን ጻፉልኝ። ይቀጥል ወይስ እንዴት ነው የአፋን ኦሮሞ ትምህርት? ከተመቻችሁ ጻፉልኝ ማለት ነው። በኦንላይን ደግሞ ከመጀመሪያው አንስታችሁ ከንባብ ከአባ ጫዳ ያላችሁ መጀመር የሚፈልጉ ልጆች አናግሩን። ስልካችን ስክሪኑ ላይ አለ፣ በዛ አናግሩን። ከዛ በኋላ ከመጀመሪያው አንስታችሁ ትምህርታችሁን ትማራላችሁ ማለት ነው። አፋን ኦሮሞ ምንም ባታውቁ ችግር የለውም። ለምን እናንተ የሚያስተምሩ አስተማሪዎች አማርኛ በደንብ ስለሚችሉ እናንተን በአማርኛ እያስረዱ ያስተምራቸዋል። በኢሞ፣ በዋትሳፕ፣ በዙም ወይንም በቴሌግራም በተለይ በኢሞ እናስተምራለን ማለት ነው። በደንብ እናስተምራለን። ስለዚህ አሁን በያላችሁበት ደህና ሰላም ጤና ሁኑልኝ።